እና ቅድስት ወደዚህ ትምህርት ቤት የመጣችበት ምክንያት የነበረችበት ትምህርት ቤት ወንዶች ስለሚያስቸግሯት ነው። በቁንጅና ምክንያት ነው እንዲህ የምትሸፋፈነው። አሁን የቱ ጋር ትቀመጥ የሚለውን ነገር ለማወቅ የቱ ጋር ትቀመጥ? አረ ቲቸር እኔ ጋር ትቀመጥ ምን ችግር አለው? የእህቴ ስም ቅድስት ስለሆነ ያው እንደ እህት አያታለሁ ችግር የለውም። አረ እባክህ ሌላስ በእናትህ። አረ ቲቸር ይቀደዳል እንዴ? ባለፈው የቤቱ የስለት ልጅ ነኝ ብቸኛ ልጅ ነኝ ምን እያልክ እየሰከስከን አልነበር እንዴ? እና እሱ ባለፈው ነው በቃ በመሀል እህቴ ተወለደች። ምን ዝም በል በቃ አንተ በእናትህ። አረ ዝም በል በእናትህ ቲቸር። ይኸውልህ እኔ ትምህርቴ ላይ ያለኝን አቋም ታውቃለህ አይደለ? በቃ የማስጠናው የሆነ የማግዘው ተማሪ ይፈልጋሉ። ስለዚህ በቃ እኔ ጋር ትቀመጥ ያው ልርዳት። እሺ እሳቴ ኧረ እባክህ ኧረ ቲቸር እንዳሰማኝ በእናትህ። እንዴ ባለፈው ሲቪክስ እየተማረ ማለት ነው ኢትዮጵያን የሚመራው ፓርቲ ምንድነው ተብሎ ሲጠየቅ ቶማስ ፓርቲ ብሎ መልሶ አስተካከለ ሲባል ዴ ፓርቲ ያለ ልጅ ነው የማይረባ። ቆይ እንዴ ሰዎች ሆልድ ኦን። ምንድነው ለአንድ ሴት እንደዚህ ነው? ለምን ሲግማ አትሆኑ? ምንድነው ለአንድ ሴት ቲቸር አንድ ነገር ልንገር አይደለ? ገደል ትግባ አንፈልጋትም። እንደውም ልንገር አይደል? አስወጣ ከዚህ ክላስ። ምን አይነቶቹ ናቸው? እሺ አትባክህ ዝጋ። ምን አይነቱ ነው? ዝጋ ይዝጋ። ይቅርታ እንዴ ተነካክቶብኝ እኮ ነው። አንድ ቤት ተነካክታለሁ ብዬ እኮ ዝጋ እባክህ። ሲያስጠላ ምን አይነቱ ነው? አረ ቲቸር እኔ የምለው ግን ማለት ነው በቃ እኔ ብቻዬን ነው የምቀመጠው አንድ አመቱ ሙሉ። ለምን እኔ ጋር አትቀመጥም? ምንድነው እንደዚህ እንዴ? እሱ የሳሚ ቦታ አይደለ እንዴ? ምን ሳሚ ዛሬ ስላልመጣ ነው እንጂ እሱ ጋር እንደሚቀመጠው አንተ ምን ሆነ? ምን አገባህ አንተ? ምን አገባችሁ አንተ? ሳሚን በሴት ልቀይረው ነው? አረ ላሽ አገባህ አንተ? ምን አገባችሁ እናንተ ነህ? አረ ወደዛ ሂዱ። ሲያስጠላ አንዴ በቃ ተማሪዎች እኔ እንኳን ሪዛችሁን እንዴት ሴትን ማማለል ትችላላችሁ የሚለውን ነገር ሊብዬ ነው እንጂ እዚህ ጋር የምትመለከቱት ሳሚ ነው። ያው ጓደኛችሁ ነው ሳሚ 5 ማርኩን መተ ወሰድ። እሺ እዛ ጽፍላለሁ ማርክ ሊስት ላይ በቃ ደህናው ነው። እናንተ አሪፍ ናችሁ ግን በርቱ። ኮርማዎች ይመቻችሁ።